አደጋው ሲያጋጥመኝ የነበሩ ሰዎች በርታ ምንም አትሆንም ምናምን ያሉት አሉ በዛ ታይም። አሁን ላይ ግን ይሉ ዛሬ ላይ ደግሞ ባለፈው በዛ ታይም እየሰደቡኝ የነበሩት በጣም አከብሩኛል። ያ ጊዜ እኔ እግሬ እንደዚህ ሆንኩ እነሱ ሰደቡኝ ብዬ ወደ ኋላ ብቀር እየሰደቡኝ ነው የምኖሩት። አርቴው ስፕሪንግ ስለሚያረጋኝ ይሄ ጉረኛ ልጅ መጣ ነው የሚሉኝ። በጣም ነው የሚመቸኝ አርቴው። ዛሬ አካል ጉዳተኝነት በየትኛው ደቂቃ እንደሚደርስብን አናቅም። ስለዚህ ምንም የሚያኮራ ምንም ድረት የሚያስመታ ነገር አይደለም ማለት ነው። ጤነኛ ነን ማለት ነው። እኔ አካል ጉዳተኛ ስለሆንኩ ነው ያለ እኔ አልወደደችው። በህይወት ውስጥ ከሰው ምንም አጠብቂ። ታዲያስ እንዴት ናችሁ? ቲዮስ መልቲሚዲያ ጀምሯል። እኔ ናርዶ ዘውዱ ነኝ። በዛሬ ቆይታችን እዚህ ስቱዲዮ አንድ እንግዳ ጋብዤላችኋለሁ። እንግዳችን ሚሊዮን አበራ ይባላል። ቆይታችንን ከመጀመራችን በፊት እስቲ ስለ ራስህ አንዳንድ ነገሮችን በለን። እኔ ሚሊዮን አበራ ጉዲቻ እባላለሁ። የተወለድኩት ወደ ምዕራብ ሸዋ ኦሎንኮሚ በምትባል ከተማ ነው። እዛው ነው ያደግኩትም። አሁን ለስራ ምክንያት ወደ ሸገር መጣን እና ያለው ነገር እንደዛ ነው። የተወለድኩት እዛ ነው፣ ያደግኩም እዛ፣ የተማርኩም እስከ 12ኛ እዛው ነው። ትምህርት ትንሽ ስትለን ደግሞ ወደ ስራ ገባን። እዚህ ፒያሳ ቶም ነበር የተማርኩት፣ ካሜራማን ሲኒማቶግራፊ ማን። አሁን ስራ ላይ ነኝ። እስቲ በመኪና አደጋ አንድ እግርን አጥተህ ነበርና እስቲ ስለ አደጋው እንዴት እንደተፈጠረ ከአደጋው በኋላስ ያለውም ነገር ንገረን እስቲ። አደጋው በ7 ዓመት ነበረ። ሰኞ ትምህርት ቤት ተመዝገብኩና ማክሰኞ ወደ ትምህርት ቤት ለመሄድ ነበረ እና ጠዋት ተነስቼ ማዘርን ብር ጠየኳት። የጠየኳት ብር 25 ሳንቲም ነበረች። በዛ ታይም ደፍተር ለመግዛት ማለት ነው። አንድ ደፍተር ብቻ ገዝቼ ለመሄድ ነው ትምህርት ገና ስለሚጀመር እና ማዘር ብሩን ሰጠኝ። እኔ ዛሬ ልሸኝ ምናምን አለች። አይ ልጆች አሉ ከልጆች ጋር ሄዳለሁ አልኳት። የነበሩት ልጆች የማዘር ዘመዶች ናቸው። አንዱ አጎቴ ነው የማዘር ወንድም፣ አንዷ ደግሞ ያክስቴ ልጅ ናት። አብሮኬ ነበር። እና ከነሱ ጋር ሄድኩ። ሆነ ሱቅ ሄድን። ስንሄድ 25 ሳንቲም የነበረችው ደፍተር ወደ 50 ሳንቲም ገብታለች ጨምራ። እኔ ብር የለኝም። ከጊዜ ከማዘር የተቀበልኩት 25 ሳንቲም ብቻ ነው እና ሌላ ሱቅ ለማየት ሄድን። እዛም ስንሄድ 50 ሳንቲም። እኔ ያለኝ አማራጭ ወደ መጀመሪያው ሱቅ ሄጄ ስለማውቀው ባይን አመጣላለሁ ብዬ ልጠይቅ ነበረ። እዛ ሲሄድ ሳልሻገር የማዘር ወንድም ያልኩሽ ተሻግሯል። እሱ ሰው ሁላ ለሱ ነበር እየጮኸ ነበረ። እሱ በጣም እየሮጠ ነበረ። መኪናው መጥቷል። እኔ አላየሁም መኪናውን። የተነገረኝ ነው የነገርኩሽ ያለው። ያክስቴ ልጅ ያልኩሽ ደግሞ ወደ ኋላ ቀራለች። ከዛ እኔ መሀል ላይ ነኝ። ከአጎቴ ለማያዝ ወደ እኔ አዞርና እኔ መታኝ። እንደመታኝ ብዙም የተጎዳሁት ነገር የለም። ጥርሴ ነበር ይሄ ተራግፎ ነበረ። በዛ ታይም ጩጪ ስለነበርኩ ተሻገር ስትል ማለት ነው። ጩጪ ስለነበርኩ በዛ ታይም ተመልሶ በቀለ ጥርሴ። ከዛ መቶኝ ሊያመልጥ ነበር እሱ ማለት ነው ሹፌሩ ገሽቶክ። ሌላ መኪና ቆሟል ፊት ለፊቱ። መኪናውን ገሽቶ ወደ ኋላ መልሶ እኔ ላይ አቆመ። ልገለኝ ምናምን ማለት ነው። ሹፌሮች ብዙ ጊዜ አንድ ጊዜ ገሎ መክፈልን የሚባል ነገር እንትን ይላሉና ከገጨክ በኋላ ሊያመልጥ ሲል ነው የተያዘው ነው? አልተያዘም። ሊያመልጥ ብሎ መኪናው ገጨ፣ ሌላ መኪና ገጨ እሱ ማለት ነው። ከዛ በኋላ ያለው አማራጭ እኔ መግደል ነው። ወደ ኋላ መልሶ እኔ ላይ አቆመ። ከዛ ቁልፉን ቆልፎ ወጣ። እሱ ከመኪናው ወጥቶ ሮጠ ምናምን የት እንደሄደ አላውቅም። ከዛ በዛ ታይም ያሉት ሰዎች አስፋልት ላይ ነበሩት መጡ። መኪናውን ያነሳሉ እኔን ከስር ለመጎተት ሲደክማቸው እግሪ ላይ መልሳሉ። መኪናውን ያነሳሉ መልሳሉ። እግሪ እዛ ዳቀቀ። ከዛ እዚህ ጥቁር አንበሳ መጣው። እግሪ ተቆረጠ። 2 ጊዜ ነው ተቆረጠ። ባይዘው መጀመሪያ እንደመጣው ወደ ታች ነበር እግሪ የመታኝ፣ ተቆረጠ። ከዛ በዛ ታይም ሆነ በችኩል ምናምን ያደረጉት ነገር ስላለ ኢንፌክሽን ፈጠረ ተብለ ሁለተኛ እዚች ጋር መጥቶ ተቆረጠ ማለት ነው። እና እግሬን እንደዛ ነው ያጣሁት በ7 ዓመት። በጣም ከባድ ነው። በልጅነት እድሜ ላይ ነው አደጋው የተፈጠረብክና
ከአደጋው በኋላ በህይወት ያጋጠመክ ትልቁ ለውጥ ምንድን ነበር? ከአደጋው በኋላ ብዙ ለውጦችን አይቻለሁ። በዛ ታይም አደጋው ሲያጋጥመኝ የነበሩ ሰዎች ብዙ በርታ፣ ምንም አትሆንም ምናምን ያሉት አሉ በዛ ታይም። አሁን ላይ ግን የለው። እኔ ራሴን ባልችል የሆነ የአደጋ ከገጠመኝ በኋላ አለውልኝ ያሉት ሰዎች የሉም። እኔ አጠገብ ያለችው ማዘር ብቻ ነው። እና ሌላ ለውጥ የምለው ደግሞ ሰዎች ጋር ያለው አቀባበል። መጀመሪያ እኔ ህፃን ነበርኩ፣ ብዙም እንትን አይደለሁም። ይሄ ነገር እንደውም ህፃን መሆኔ ጠቀመኝ። አሁን ቢሆን ትንሽ ሆነ የመመጣ ነገር አለ ሳይኮ ላይ። ካደኩ በኋላ ነው። መጀመሪያ ምንም አይመስለኝም። ኳስ እጫወታለሁ ሰፈር ውስጥ ከልጆች ጋር ምናምን እንደዚህ አርቴ አድርጌ። ግን ካደኩ በኋላ ፋሚሊ ያረገኝ ነገር ሰማው ስልሽ ከእናቴ በስተቀር ያሉት በዛ ታይም የሆነ ሰውን ከጎዳ የሚገባውን ካሳ ይሰጠዋል። ያ ካሳ እኔ ጋር አልደረሰም። ተቀበሉ። በዛ ታይም የዛሬ 16 17 ዓመት ነው መኪና የገጨኝ ማለት ነው። ሶ ያ ካሳ ተቀበሉ። የተቀበለ አጎቴ ነው የማዘር ወንድም። እሱ ደግሞ ወደ አያቴ አሳልፎ ለሚዲያ የሆነ ነገር አርኩበት ተብሎ ነው እንትን የተባለ። እነሱ ግን ለራሳቸው ቤት ሰሩበት። ከዛ በኋላ ሳድግ ጠየቅኳቸው። ያ ብር በዛ ታይም ትልቅ ነው። 20 ማለት በጣም ትልቅ መዘዝ። አሁን ግን ዶርም አትገዛም። እና ስጠይቃቸው ሆነ ሰፊ መሬት አላቸው ባጎቴ ስም ያለው ማለት ነው። እናቴ ክራይ ቤት ውስጥ ነው የምትኖረው። በዛ ታይም ካሳውን የሰጠክ የገጪው ቤተሰቦች ናቸው ወይስ ባለ መኪናው ነው? መኪናው የእንትን ነው የሌላ ሰው ነው። ሹፌሩ አልተያዘም። በዛ ታይም መኪና ብቻ ነው የተያዘ። ከዛ ያ ብር ስጠይቃቸው መሬት አለ ባጎቴ ስም ያለው፣ እዛ መሬት ላይ ቤት ስሩኑና እንፈርምላለን፣ ይሄ ካርታ መባለውን ላንተን ለውጣለን ምናምን። እሺ ብለን እናቴ ካለችው አረቄ ጠላ ምናምን አድርጋ ነው እኔ ያሳደገችው። ይሄን ቤት ሰራን። ስንሰራ አንቀየርም አሉ። እንደዚሁ ኑሩ እንጂ የሚቀየር ነገር የለም፣ የቀረኝ ነገር የለም። ዛሬ የፋሚሊን ምስጢር እንደዚህ ሚዲያ ለማውራት አይደለም። ብዙ ስለጠየቅኳቸው በሃይማኖታቸው በቄዝ የአባገዳ መባል አልቀረኝም። ብዙ እንትን ብያለሁ፣ ግን ሊመጣ አልቻለም። እሱ አያቴ እሱ ይምጣ ትላለች። አጎቴ ደግሞ እንደዚሁ ኑሩ ማንም አይጠየቃችሁም የሚቀየር ነገር የለም ይላል። እንደዚሁ ለመኖር ለምሳሌ እኔ የሆነ ነገር ቤት ለመስራት ከፈለኩ ብፈልግ ለማዘር እዛ ላይ የኛ መሬት አይደለም ስለሆነ እዛ ላይ ብሰራ ነጊ ማንም መጥቶ ውጣልልኝ ይችላል ማለት ነው። ሶ ቻሌንጅ ብዬ ያሰብኩት ያደጋ ካጋጠመኝ በኋላ ይሄ ነው። በጣም ማለቴ የወሰዱትን ብር ቢያውቁ ጨምሮበት ነው የሚሰጡኝ፣ ግን እነሱ የተሰጠኝ ራሱ ወሰዱ። የሆነ ዛሬ ያለው ምንም አልሆንኩም፣ እዚህ ደርሻለሁ እላለሁ። ዋናው እሱ ነው። ከውድቀት በኋላ ያለው ነገር ነው አንተንም እንድትበረታ እንድጠነክር የሚያደርግህ። እውነት ነው። በቤተሰብ ያለው ተቀባይነት እንዴት ነበረ? ቤተሰብ ጋር ያለው ከአደጋው በኋላ የነበረው ነገር ከማህበረሰቡ ጋር ያለው ተቀባይነት እንዴት ነበር? ከመጀመሪያም ነግሬሽ ነበረ እንደዚህ ፋሚሊ ጋር ያለው ነገር ከእናቴ በስተቀር በእርግጥ መጀመሪያ ላይ ይሄ አደጋ ሲያጋጥመኝ ብዙ ሰዎች በአካባቢ ነበሩ፣ በርታ የሚሉ ብዙ ሰው ነበረ። ግን አደጋው 1 ዓመት 2 ዓመት እያለ ሲሄድ ካጋጠመኝ በኋላ ሁሉም ጠፉ። እኔ አንድ ነገር ልንገርሽ፣ ሀያቴ የሆነ ነገር ባጠፋው ቁጥር በዚህ ነው የምትሰድበኝ፣ በግሪ ማለት ነው። አረሳም። ዛሬ ታከብረኛለች አውቃለሁ። እዛ ሲሄድ ምናምን ዛሬ ትነሳለች፣ ሚላውን ከመሰለም መጣ ምናምን ሌላ እንትን ነው እሱ። ጩጬ በነበርኩበት ታይም ግን በዚህ እንትን እያለችኝ ነበረ። ውጪ ላይ ያለው ደግሞ ከህፃነት ጋር ስንጫወት እንደዚህ አሁን እኔ ከሰው ጋር አልጋጫም። በዛ ታይም ግን ልጅም ስለነበር እንደዚህ ሲሄድ ከልጆች ጋር ሲጣላ ምናምን ልጆቹ ሲሰድቡኝ ምናምን ፋሚሊም ተደርበው መጥተው ሰድቦኝ ያውቃል። ስድብ እኮ ኖርማል ነው በዚህ ማለት ነው። ዛሬ ላይ ደግሞ ባለፈው በዛ ታይም እየሰደቡኝ የነበሩት በጣም አከብሩኛል። ያ ጊዜ እኔ
እግሬ እንደዚህ ሆንኩ እነሱ ሰደቡኝ ብዬ ወደ ኋላ ብቀር እየሰደቡኝ ነው የምኖሩት። አሁን ግን ራሴን አስከበርኩ፣ እነሱ እያከበሩኝ አካል ጉዳተኝነት ምንም እንዳልሆነ ለነሱ እያሳየው ነው ማለት ነው። ለነሱ ብቻ ሳይሆን ለሌላ ሰው ትምህርት እንዲሆን አድርጌ እየሰራው ነው። አንድ እግርህን ከተቆረጠ በኋላ ወደ አርቲፊሻል ሕክምና እንዴት መጣክ? እዚህ ጋር አንድ ሰውን ማመስገን ፈልጋለሁ ማለት ነው። መጀመሪያ ያልኩሽ ቢጎዳኝም ተመልሶ ጥሩ ነገር አድርጎልኛል። አጎቴ ባይዘው እኔ በጣም ነው የማከብሮት። እሱን የተማረ ሰው ነው። ብዙ ነገርን ይረዳኛል በሐሳብም። ይሄ ነገር ስለ መሬቱ ሌላ ኬዝ ቢኖርም ይሄን አርቲፊሻል አድርጌ እንዲሄድ ያደረገ እሱ ነው። እሱ ሰው ያውቃል። እኔ አላቅም ነበረ ቦታውን። በክራንች 1 አመት ሄድኩና ከዛ በኋላ ይሄ ልጅ ሄዶ አርቲ ማድረግ አለበት ብለው ሰው ጠያይቆ ይሄ ወደ መናገሻ አካባቢ ሺሼር የሚባል እዛ ወሰደኝ። ከዛ በኋላ በዛ ታይም እነሱም በደንብ ነበር ያንከባከቡኝ። እዛ ድርጅት ሲሄድ እዛው ነበር አልጋ ተይዞልን ምግብ ከነሱ ምናምን እዛ ሆኜ አርቲ ያረኩ። ከዛ በኋላ ለመድኩበት። ከማንም በላይ ሄድበታለሁ። አጎቴ ማመስገን እፈልጋለሁ ማለት ነው። አጎቴ ነው አርቲፊሻል እንዲያረግ ያረገኝ። ቢያስከፋኝም አመሰግናለሁ። ከልጅነትክ ጀምሮ ነው የእንትን ያልከው የተጠቀምከው አርቲ? አዎ ሜቢ 7 አመት ላይ ነበር ያደጋ ያጋጠመኝ። ከ8 አመት በኋላ አርቲ ማድረግ ጀመርኩ። እንደውም በዛ ታይም የነበሩት አርቲፊሻል በጣም አሪፍ ናቸው ካሁኑ ማለት ነው። አሁን እያደኩ በሄድኩት ቁጥር አርቲው እየከበደ መጣ። ስጋዬም ይጨምራል፣ አጥንቴም ይጨምራል ምናምን። በዛ ታይም ግን ሆነ ቀለል ያለች አርቲ ነበረች። እንደውም አርጊ ሲድ ሰፈር ውስጥ የሚያቁኝ ሰዎች ያቁኝ፣ ያላወቁኝ ግን አርቲው ስፕሪንግ ስለሚያረገኝ ይሄ ጉረኛ ልጅ መጣ ነው የሚሉኝ። በጣም ነው የሚመቸኝ አርቲው እና አሁንም ይሄ አርጊ ያለው አጥሮብኛል። እጄ ታይቻ ያለው እንደውም ነጊ ይመስለኛል ከእጄም ወስዶ ሌላው ማለት ነው። በየጊዜው ነው የሚቀየረው ማለት ነው። እኔ እንዳደኩ ነው። ከዚህ በፊት ቶሎ ነው ማድጎ በ6 ወርም እጄ ውስጥ ነበረ። ይሄን ግን ወደ 5 አመት 6 አመት አድርጌያለሁ። ማደጋ ቆሜያለሁ ማለት ነው። ትንሽ እድሜያችን ገፍቷል። እድሜያችን ገፍቷል። አንድ መጽሐፍ ጽፌያለሁ ብለኸኛልና እስቲ ስለ መጽሐፍ ንገረኝ። የህይወት ታሪክ ማለት ከመጣበት ጊዜ አንስቶ በጣም ያንተን ጥንካሬ እያየው ነው። ካገኘው ቀን ጀምሮ እዚህ ስቱዲዮ ከመግባታችን ሰዓት ጀምሮ በጣም ብዙ ነገሮችን እያወራን ተጫወትን ነበርና በጣም ጠንካራ ነህ። እውነት ለመናገር የምር በጣም ጠንካራ ነህና መጽሐፍ እንዴት ለመጽሐፍ አሰብክ? መጽሐፉስ ምንድነው? መጽሐፉን ኖርማሊ 11ኛ ክፍል ጨርሼ ወደ 12ኛ ክፍል ሳልፍ ነው የመጽሐፍ አይዲያ የመጣልኝ ማለት ነው። ከዛ ግጥም ሞካክራለሁ የምር በኦሮሚኛ ማለት ነው። በአማርኛ አንድ ግጥም አለን ማለት ነው። በኦሮሚኛ ካላችሁ በአማርኛ ብዙም ግጥም ላይ እንትን ብያላቅም። ከሎሬት ጸጋዬ ገብረመድህን አንዳንዴ ያነባለሁ የአማርኛ ግጥሞች እንጂ የኔ ኦሮሚኛ ነው የምሰራ። እና ወደ መጽሐፍ እንድመጣ ያረገኝ ይሄ ግጥም መጽሐፉ ነው። እንደዚህ ሆኜ ቴካንዶ ማር ነበርና የሆነ በዛው ፍሪኝ ቴካንዶ እየተማርኩ ቴካንዶ ቦታ ግጥም እንዳቀርብ ያደርገኛል የአስተማሪ ማለት ነው። ቴካንዶ የሚያስተምር ከዛ ይሄ ግጥም እያነበብኩ ምናምን ለምን ይሄን ግጥም ወደ መጽሐፍ አልቀየረም ብዬ አምቦ ቁጭ ብዬ ነበር ክረምት ላይ ጠገና ለመማር ሂጂ ነበረ። ስልክ ባለ ብዙ መዋኒን ታያለሽ እኮ እየሰማኩ ነው። አሁን ነው መፍራት ያለብኝ። ከዛ መጽሐፍ ጀመርኩ። አንዳንድ ሰው መጽሐፍ ሲጽፍ ርዕሱን አስቀምጠው ነው የምጽፈው። እኔ ዝም ብዬ መጽሐፍ ጀመርኩ። ዋናው ታሪኩ ነው። ዝም ብዬ መጽሐፎች ውስጥ ብዙ ታሪኮች አሉ። የራሴ ጉዳይ ብቻ አይደለም። ስለ ሀገር ስለ ሌላ ነገር አለ። በግጥም ነው። መጀመሪያ ላይ ደግሞ እንደ ልብ ወለድ ነገር አለ። እና መጽሐፌ ሚለኮሽ ሚርጋ ነው የምትለው። ሚለኮሽ ሚርጋ ማለት ቀኛ እግሬ ማለት ነው። በራሴ ህይወት እንትን ብያል ሚለኮሽ ሚርጋ ቀኛ እግሬ ብዬ ሰየምኳት። ከዛ በኋላ ይሄ መጽሐፍ ወደ ማሳተም ምናምን ሄድኩ። ሳሳተም ብዙ ቻሌንጅ አየሁ። መጽሐፉን
ብር ይፈልጋል ለማሳተም ለማስመረቅም ምናምን። ብር ደግሞ እኔ የለኝም፣ ተማሪ ነኝ፣ ማዘርም የላትም፣ ከሰው መበደር ግዴታ ሆነብኝ። ተበደርኩ፣ መጽሐፉን አሳተምኩ። እኔ የነበርኩበት ቦታ ኦሎንኮሚ ነው ብዬሻለሁ። ትንሽዬ ከተማ ነው፣ ብዙም ለአርት ቦታ የሚሰጥ ሰው የለም። እዛ አስመረቅኩ፣ መጡ፣ ጨፈሩ። መጽሐፉ በዛ ቀን 50 መጽሐፍ ብቻ ነው ተሸጠ፣ በዛ ታይም ማለት ነው። ከዛ በኋላ እኔ መጽሐፉን አስቀመጥኩ ምናምን ዝም ብዬ ወደ ቲክቶክ አለም መጣሁ። መጽሐፉን ኦንላይን መሸጥ ጀመርኩ። እንደዚህ ውጭ ሀገር ላሉት ሰዎች ባለፈውን ራቼ ምታቂ ከሆነ ቲክቶከሩን ላይቭ እሱ ጋር ገባው። እሱ ጋር ሲገባ መጽሐፊ የተመረቀበት ቀን አልተሸጠም፣ እዛ ጋር እንደተሸጠ እና መጽሐፊ አሁን መስገን ብዙ አልቋል ኦሬዲ፣ ሌላ እየተሰበ ነው ማለት ነው። እና መጽሐፊ እንደዛ ነው የጻፍኩት። በራሴም በሌላ በማው ነገርም ሆኜ አንድ መጽሐፍ ጽፊ ልብ ወለድ ከሆነ ብቻ ነው ተከታታይነት ያለው። ይሄ ግን ኖርማል ነው። ወን ነገር ጽፈሽ ለምሳሌ አሁን ሚለኮሽ ምርጋም ስለ ራሴ ነው። ከዛ ቀጥሎ ደግሞ ስለ ሀገር አለ መጽሐፍ ውስጥ ብዙ አንድ መጽሐፍ ውስጥ ማለት ነው። አዎ አንድ መጽሐፍ ውስጥ ብዙ እንትኖች አሉ ማለት ነው። ስለዚህ ስለ ራሴ ብቻ አይደለም መጽሐፉን ገዝቶ እንዲያነቡ እግዚአብሔር ካለ ደግሞ ወደ አማርኛም እናስተረጉመዋለን፣ ወደ እንግሊዘኛም ይቻላል፣ ወደ ሁሉም ቋንቋ። በኦሮምኛ ብቻ ነው የጻፈው መጽሐፉ። ትንሽ የተማርኩበትም በቁቤ ስለሆነ መጽሐፍ ለእንትን አላልኩም። በአማርኛ ግን ይተረጎማል፣ ኖርማል ነው። ወይ እሱን እናስተረጉመዋለን ወይ ደግሞ አዲስ እንጽፋለን። የመቀጠል ሐሳብ አለክ መጽሐፉን? አዎ ወደ መጽሐፉ መጽሐፍ ሲጻፈው ቻሌንጅ ቢኖረውም ትንሽ አሁን ያለው የመጽሐፍ ማሳተም ዋጋ በጣም ከባድ ሆነ። የዛሬ 2 ዓመት ያለውና አሁን ያለው በጣም ልዩነት አለው። እኔ አሁን 1000 መጽሐፍን በ60 ሺህ ምናምን ነበር ያሳተምኩት። አሁን ደግሞ 150 ሺህ ምናምን። ኑሮ እየተወደደ ይሄዳል። አዎ በዛው ልክ እየጨመረ ይሄዳል። አዎ እና ስፖንሰር ካገኘ እንጽፋለን፣ መልእክታችንን እናስተላልፋለን። ለመጽሐፍ ዝግጁ ነኝ። ጽፌ እጄ ላይ ያለም አለ። በዚህ ዓመት 2018 አይደለም እንደውም አዲስ ነገር ይጠብቁ። ወይ መጽሐፍ ይሆናል ወይ ደግሞ ግጥም ስለምሰራ ግጥምም እንደ ዘፈን አልበም ሊሆን ይችላል። ወደ ዘፈኑ ግጥም ራሱ አልበም ግጥም አልበም ተሰርቶ ዩቲዩብ ላይ እንትን ሊሆን ይችላል። ሶ ግጥምን ዩቲዩብ ላይ ሊሰራ ይችላል። እንደ ከዚህ በፊት መጽሐፌን ካሳተምኩ በኋላ ዱካና ፊፋ የሚባል ግጥም ሰርቻለሁ አዋ ኢንተርቴይንመንት ላይ ዩቲዩብ። ዱካና ፊፋ ማለት ጨለማና ብርሃን ማለት ነው። ሁለቱም ማሉኛ ይቻለው ስለሆነ እግር ላጣ ሰው ከራስ ህይወት ተነስተክ ነው ብዙ ነገሮችን ምጽፈው። ያ ዱካና ፊፋ ብዬ ጨለማና ብርሃን ምን አይነት እንደሆነ ህይወት ውስጥ ማለት ነው። ይሄ መብራት ሲጠፋ አይደለም ጨለማና ህይወት ውስጥ ያለው ጨለማና ብርሃን። ህይወት አንዲ ትናጋለች፣ አንዲ ደግሞ ትጨልማለች። ተስፋ ካለ ደግሞ ከጨለማ ወደ ብርሃን እንሄዳለን። ሶ ዩቲዩብ ላይ ያ ነገር ሰርቻለሁ። እንደዛ አይነት ግጥምም ዩቲዩብ ላይ ሊደግም ይችላል፣ አለዛ ደግሞ መጽሐፍም ሊደግም ይችላል ማለት ነው። አሁን ደግሞ እንደውም ግራ ብዬ ያለሽ እንደዛ አይደል? ወደዛ እንቀይረው። አዎ እና እንደዛ ነው የምልሽ። እኔ እንደውም የፍቅር ህይወትን የጻፍከን ይመስል አንተ ወደዛ ያመጣው እንጂ ወደ ፍቅር ህይወት እንምጣና አካል ጉዳተኛ ሲባል በማህበረሰብ የሚሰጠው አመለካከት አለ። የፍቅር ህይወት ለመያዝ ወደ ትዳርም ለመግባት ትንሽ ከባድ ይመስለኛል ካለው ተቀባይነት አንፃር ማለት ነው። እስቲ ስለሱ ደግሞ ንገረኝ። ይመስለኛል ካልተሳሳትኩ አዲስ አበባ ዩኒቨርሲቲ ላይ ይመስለኛል አንድ የተጻፈ አሪፍ ቃል አለ። the difference between ability and disability only one chance ይላል። ምን ማለት ፈልጎ ነው መሰለሽ? ዛሬ አካል ጉዳተኝነት በየትኛው ደቂቃ እንደሚደርስብን አናቅም። ስለዚህ ምንም የሚያኮራ ምንም ድረት የሚያስመታ ነገር አይደለም ማለት ነው። ጤነኛ ነን ማለት ከዚህ ወተን ምንሆነውን አናቅም። ሶ አንድ ልባማ ሴት ሚላ አካል ጉዳተኛ ስለሆነ
ብቻ መጀመር አለ። ለምሳሌ እኔ ጩጬ ሆኜ ነው ስለሌላ ሰው ላጫውትሽ። እኔ ጩጬ ስለሆነ በፍቅር ታሪክ እንደዛ ካንኩ በኋላ ይሄን ሆንኩ ማለት አልችልም። የምታቀኝ ሴት ወደ እኔ ህይወት የምትመጣ ይሄን ነገር እያወቀች ነው የምትመጣ። ግን ከባዱ ነገር ለምሳሌ አሁን ቢደርስብኝ ይሄ ነገር የፍቅር ህይወት ሊኖረኝ ይችላል ማለት ነው። ሶ አሁን በዚህ ታይም ቢደርስብኝ መጀመሪያ በፍቅር አብረን ነበርን፣ ይሄ ነገር ስለደረሰብኝ ትታኝ የምትሄድ ከሆነ እሷ መጀመሪያም ይሄ ከልብ የመጣ ፍቅር አይደለም ማለት ነው። እንደዛ የምታስብ ሴት አልፈልጋትም፣ እኔ እሷም አትፈልገኝም። ከዚህ ያለፈ ደግሞ ፍቅር ህይወት ውስጥ ብዙ ገብቻለሁ፣ 1-2 ጊዜ ገብቻለሁ ካሁን ጋር ማለት ነው። አንድ ሴት ግን እኔን እንደምታፈቅረኝ እኔ አላቅም፣ እንደማፈቅራት ነው የማውቀው እንጂ አፈቅራለሁ ስላለችኝ እኔ በምን ላምናት ማለት እኔ እሷም እንደዛው እሷ እንደምታፈቅረኝ እንጂ እኔ እንደማፈቅራት አታውቅም ማለት ነው። ያ ወደ ፍቅር ያ ትግባባለሽ እኮ እንትን ትላለሽ። ግን ኖርማሊ ዛሬ እንዴት ልበልሽ የሆነ ውሳኔ ላይ መድረስ እኔ አሁን ፍቅር ከተባለ ወደ ትዳርም መሄድ አለ። ሶ የፍቅር ዓለም ውስጥ ስትገቢ ወደ ትዳር ከገባሽ በኋላ ነው ያ ሰው አንቺ መሆኑን የምታውቂኝ። እኔ አምናታለሁ የማፈቅራትን ልጅ ማለት ነው። እሷ ታፈቅረኛለች አታፈቅረኝም ግን አላቅም። ማመን ስልሽ በፍቅር እንደዚህ አፈቅራለሁ ስላለችኝ ምናምን እንትን ሳይሆን እንዴት እንደምገልጽ ከበደኝ እኮ። ከዚህ በፊት ከደረሰብህ አንፃር ነው ለማመን የከበደክ ወይስ? ያ ምን መሰለሽ እኔ አሁን ከማነበውም ከማየውም እንደውም ባለፈው አርቲ ለመሳራት ሄጄ ማለት ነው አንድ ልጅ ያጫወተኝ ልንገርሽ። እሱ ኳስ ይጫወታል። ያደጋ የደረሰበት እንደኔው ነው፣ አርቲ ነው። ያደጋ የደረሰበት ኳስ ላይ ነው፣ ሜዳ ላይ ማለት ነው። ተሰበረ። ኦጌሳ ባጠፋ ኦጌሳ 1 ወር ምናምን ዝም ብሎ አስሮ እግሩ ተቆረጠ። ፍቅረኛ ነበረው። እንደዚህ ከሆነ በኋላ ሽማግሌ ላከ ወደ አንተ። እሷ ትፈልጋለች እሱ እንዲያገባት ማለት ነው። ፋሚሊ ግን ምን አለ? ለእሷ አንሰጥም። አሁን እኮ ለዚህ ነው አልኩሽ እኔ እሷን አላምንም የምልሽ። ያ ፋሚሊ የእሷ ፋሚሊ ሰምታ እንትን የምትል ከሆነ እሷም ከነሱ ጋር አሰበች ማለት ነው። ሶ አሁን እኔ ኖርማሊ ማፈቅራትን እንጂ የምታፈቅረኝ የለኝም ማለት ይችላል ባጭሩ። እንደውም ግልጽ ነው እፈራለሁ። እኔ አፈቅራታለሁ፣ እሷ ታፈቅረኝ አታፈቅረኝ እኔ ማውቀው ታሪክ የለም። እንደውም እውነታም ልንገርሽ እኔ አፈቅርሻለሁ ምናምን ብዬ ለምወዳት የተናገርኩ ማለት ነው። ከዛ በኋላ ብዙ ጊዜ ደጋግሜ ነገርኳት። ስነግራት እኔ ወደ ፍቅር መግባት አልችልም ምናምን አለች። ለምን? ምክንያት የለትም ወይ ቢኪው የለም። ከዛ እኔ ማይንድ ምንድነው የማስበው እንደዚህ ስለሆንኩ ነው እንዴ? ወደዛ ነው የምሄደው። ብዙ ጊዜ ጠይቃታለሁ። እኔ አካል ጉዳተኛ ስለሆንኩ ነው ያለ እኔ አልወደደችው። ጠየቅኳት። ግልጽ ነኝ ባይዘው እንደዚህ ስለሆነ ነው። ኧረ ሚላ እንደዚህ አታስብ ብቻሽ አላስብም። ምክንያት ካለለት ምክንያቱ ያ ነገር ይሆናል ብዬ ማይንዴ አንዳንዴ የሰው ልጅ ጥሩ ነገር ብቻ አያስብም፣ ኔጌቲቭም ታስባለሽ። እኔ አሁን አካል ጉዳተኝነት ምንም አይደለም ብዬ ያወራው ግን ራሴን አልዋሽም። አርቲ አርጌ ነው የሚሄደው። አካል ጉዳተኛ ነኝ። ከባድ ስራ የሚባሉትን አልሰራም። ማዋሸት አልፈልግም ራሴን። ሶ በፍቅር ታሪክ ውስጥ ሳጠናቆ የተያዘ ነገር የለኝም ማለት ነው። በህይወቴ ውስጥ አገኘው የምትለው ትልቁ ትምህርት ምንድነው? ህይወት አስተማረችኝ የምትለው? በህይወት ውስጥ ከሰው ምንም አትጠብቂ፣ አንቺም ብትሆኚ ማለት ነው። ሌላም ሰው ለራስሽ አለው ማለት አለብን። ከሰው የምትጠብቂ ከሆነ ውድቀት ነው። ብዙ ቃል የሚገቡልሽ ሰዎች አሉ ሆነ ነገር ስትሆኚ፣ ግን ከዛ ከበቶ አንድ ሰው ከኖረ ነው። የምሬን ነው የምልሽ። እኔ ታዋቂ ሰዎች እንደዚህ ሚዲያ ላይ አውቆኝ ሌላ ሰው ራሱ እናግዛለን፣ ለዚህ ልጅ እንደዚህ ማድረግ አለብን፣ እንደዚህ ብዙ የሚያወሩ አሉ። በቅርብም ከዚህ በፊትም የነበረ አለ። እነሱን እንትን ለማለት አይደለም፣ በፍቃዳቸው ነው እናግዝ ያሉት። ግን ደግሞ አንድ ሰው ሞራል አለው። ሞራል የሚባል ነገር አለ። ዛሬ አንቺ የሆነ ነገር ስትጠብቂ ከነሱ ለምሳሌ እኔ ሳልላቸው ለዚህ ልጅ የሆነ ነገር ማድረግ አለብን ብሎ ለራሳቸው አውርቶ እነሱ መጀመሪያ የሆነ ቃል ገብቶ ከሄዱ
ሳይኮ ይነካል። እንኳን ለኔ አይደለም ለሌላ ሰው ማለት ነው አካል ሙሉ ለሆነ ሰው እነሱ ይሄን ነገር አይቶ ሚላኮ እንደዚህ አካል ጉዳተኛ ነው ሰው ምንም መስራት አይችልም፣ ስለዚህ ስራ ማሰራት አለብን ይሄ ልጅ ሁላችሁም በዚህ ቀን ነው ተብሎ ሚዲያ ላይ ቲክቶክ ላይ ማግሽ ነው ለዚህ ልጅ እንደዚህ ካሜራ መግዛት አለብን ምን ማድረግ አለብን ብዙ ነገር አሉ። ከዛ በኋላ በተባለው ቀን ማንም የለም ምንም አልመሰለኝ በዛ ታይም በሰው አስጠየቁ ሌላ ሰው። ከዛ በኋላ ምን እንዳልኩሽ ለንጋይሽ እንደዚህ እሱ ላይቭ ገብቶ ቲክቶክ ለምንድን ነው የጠፋኮ ስሙን አልጠራም እዚህ ጋር ቃል ገብተልኝ ነበርኮ አንተ ቤት እንትን እንደምንለው ምናምን ብዬ ጻፍኩለት። ምን ብሎ ነው የሚያወራ ሚላ ሰደበኝ። ይሄ ስድብ ከሆነ እሺ ለዛ ነው እንትን አለው። መጀመሪያም እኮ ቃል ለመግባት ይቻላል። እኔ በሱ እንትን እዚህ ያልደረስኩ ምናምን ሶ ህይወትን ምን አስተማረ ለምለው ወሬ እንትን አላባዛም። ከሰው ምንም አለመጠበቅ ለራሴ እንደምሆን ለራሴ በቂ እንደሆንኩ ህይወት በጣም አስተማረኛለች። ያሳየህን ነው ያስተማረህንም ህይወት አሁን ለኛ ያሳየህን ነው በጣም እኛ ደግሞ ካንተ ምን እንጠብቅ? ጠብቁ ብዙ ነገር ይጠበቅ። ወደፊት ምን እንጠብቅ ካንተ? በመጽሐፉ ላይ ነክ ወይስ ሌላ ስራዎች ላይ? የስራ ሰው ስትሆኚ አንድ ስራ አሰሪም ነጋዴ መሆን አለው ካሜራማንም ነኝ ጻፊም ነኝ። እንደውም እናሳ ወሬ አላወራኸኝም እንትን ነው ገጠር ላይ የሆነ አታክልት ስራ ምናምን ሰራለሁ። እሱን ደግሞ ወደ ገባ አመጣለሁ። ሌላ ፕሮፌሽን ደግሞ እዚህ ጋር ብቻ እንደውም እንደሰራው አልተሳካውም። አንድ ቀን እሳካለሁ ብዬ አስባለሁ። እንደሰራው አልተሳካም። እኔ ከምንም በላይ ተሳክቼ አሁን እናት ያለችበትን ሁኔታ ትንሽ ከባድ ነው ከዛ ውስጥ ማውጣት ለራሴ እንደዚህ ፈታ አንድ ሰው አሁን እንደዚህ ስትለብሺ ሚዲያ ላይ ስቀርቢና ምን ሆነ ተመቸሽ ወሬሽ ምናምን ሶምኔ ስርቢና ኬስ ኬኛ መዳይላላ ዘፋኙ በኦሮምኛ ሶ አውቀን ነው ምንስቆ እንጂ ሁላችንም ቤት አዎ ችግር አለ እና ማስተካከል መፈልጋቸው ብዙ ነገሮች አሉ። ስላላቃቀስኩም ደግሞ የሚመጣ ነገር የለም ሚዲያ ላይ ወጥቼ ለዚህ ነው ፈታ ማለት የፈለኩት እንጂ እዚህ ጋር እንደዚህ ሆኛለሁ እንደዚህ እችላለሁ ብዙ ነገር የሆንኩት ነገር ስላለ ማለት ነው። በዚህ ሁኔታ አካል ጉዳተኛ ስለሆንኩ ብዙ ነገር ሆኛለሁ። እኔ ኢትዮጵያ ውስጥ መቆየት እንትን የለኝም ነበረ ማውጣት ነው የኔ እንትን ግን እንደዚህ ስለሆንኩ ብዙ እዛ እጄ እንዳልሰራ ያደረገኝ ነገር አለ። ሞክሬያለሁ ይሄ ስራ ላንተ አይሆንም ብዙ ቦታ ሞክሬ እናቴን ለመቀየር ነው ከዚህ ማውጣት እንጂ ማውጣት ፈልጌ አይደለም። እጄ ቢሰራ እንትን እላለሁ ግን አርቲስት ስለሆነ ግሬ ትላልቅ ስራ መስራት አልችልም። ለዛ እዚሁ ቀርተናል ኢትዮጵያ ውስጥ ሰርተን እንለወጣለን ታያለሽ እንዴ በደንብ ካንተም ጥርካሬ አንፃር እና ጠብቁ አዲስ ነገር። እናንተ እንኳን ምን ትጠብቃላችሁ? ህዝቡ ይጠብቅ። እናንተማ ሚዲያ ከሰራን በኋላ ደግሞ ወደ እናንተ እንመጣለን ያ ስራ እናቀርባለን። ሰው እንደሚያውቅ ስራውን አውቆ ዩቲዩብም ከሆነ መጻፍ ከሆነ ዩቲዩብ ላይ ከሆነ ገብቶ ሰብስክራይብ አድርጎ እንዲ ማየት ወደ መጻፍ አለም ከተመለስኩ ደግሞ መጻፊም ገዝቶ እኔም ብርታት እንዲሆኑኝ እና ይሄን ልሻለሁ። እናንተም በርቱ። አካል ጉዳተኝነት በምንም ደቂቃ ውስጥ ሊመጣ ይችላል። መጀመሪያ እንዳልኩሽ ህብረተሰቡ ደግሞ ለአካል ጉዳተኛ ያላችሁን አስተሳሰብ የሆነ ዝቅ አደርጋችሁ አታዩ። እሱ ዋና ለምሳሌ አሁን ማንድ ካሌለ እግር ብቻ ስለኖርሽ ምንም ማድረግ አይችልም መለስ ብለዋል ከዚህ በፊት። በግሬድ የለም የምታሰበው በጭንቅላት እንጂ ሶ እኔ ከማንም በታችም ከማንም በላይም አይደለም። በዚህ ታይም ካሜራማኑ እየሰራ ያለውን ስራ ሰራለሁ። እሱም ደግሞ እኔ የምሰራ ነገርን ይሰራል። ማመስገን የምትፈልገው መጀመሪያ ፈጣሪን የፈጠረኝ እዚህ ቦታ ያደረሰኝ ከዛ በስተቀር ደግሞ ሁሌ የምለው
በሄድኩበት ማመሰግናት እናቴን ከማንም በላይ አባትም እናትም ሆና ስላሳደገችኝ እናቴን ማመሰገን እፈልጋለሁ። ኑሪልኝ። አንቺ ካሌለሽ ህይወቴ ባዶ ነው። ጀግና ልጅ ነው ያላቸው እነሱ ነው ጀግና እንደሚሆን ያደረገው እና እናንተም እዚህ ቦታ ጠርታችሁኝ መጥቼ መልእክቴን ምፈልገውን እንዲያስተላልፍ ስላረጋችሁኝ ማመስገን እፈልጋለሁ። ክበሩልኝ። እኛም በጣም እናመሰግናለን። ጊዜን ሰተክ እዚህ አብረህን ጥሩ ቆይታ ያደረግነው በጣም ብዙ ካንተ የምንማረው ነገሮች አሉን። ከምታወራው ከጥንካሬ ካንጻር ምንም ምን አካል ጉዳተኛ ነኝ ብለክ አወራሁ እንጂ አልወሰድከኝም። አንተ ወደዛ ፈታ ብለክ እያወራክ ስለተፈጠረው ነገር በጣም እያጫወትከን ነበርና በጣም አመሰግናለሁ።